ትንቢተ ናሆም ምዕራፍ 1 ስለ ነነዌ የተነገረ ሸክም የልቆሻቢው የናሆም የራእዩ መጽሐፍ ይህ ነው። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል። እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው፣ በደለኛውንም ንጹሕ አይልም። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ባህሩንም ይገሥጻታል፣ ያደርቅማታል፣ ወንዞችንም ሁሉ ያደርቃል። በሳንና ቀርሜሎስም ላልተዋል፣ የሊባኖስም አበባ ጠውልጓል። ተራሮችም ከእርሱ የተነሳ ታወኩ፣ ኮረብቶችም ቀለጡ። ምድርና ዓለም የሚኖሩበትም ሁሉ ከፊቱ ተናወጡ። በቁጣው ፊት የሚቆም ማን ነው? የቁጣውንም ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱም የተነሳ ዓለቶች ተሰነጠቁ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በእርሱ የሚታመኑትንም ያውቃል። ስፍራዋንም ግን በሚያጥለቀልቅ ጎርፍ ፈጽሞ ያጠፋታል። ጠላቶቹንም ወደ ጨለማ ያሳድዳቸዋል። በእግዚአብሔር ላይ የምታስቡት ምንድነው? እርሱ ፈጽሞ ያጠፋል፣ መከራም ሁለተኛ አይነሳም። እርስ በርሳቸውም እንደ ተመሰቃቀለ እሾህ ቢሆኑ፣ በመጠጣቸውም ቢሰክሩ፣ እንደ ደረቅ ገለባ ፈጽመው ይጠፋሉ። በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ከአንተ ዘንድ ወጥቷል። እግዚአብሔር እንዲህ ይላል፣ ኃይለኞችና ብዙዎች ቢሆኑ እንዲሁ ይቆረጣሉ፣ እርሱም ያልቃል። እኔም አስጨንቄሃለሁ፣ ነገር ግን ከእንግዲህ ወዲህ አላስጨንቅህም። አሁንም ቀንበሩን ከአንተ ሰብራለሁ፣ እስራትህንም እበጥሳለሁ። እግዚአብሔርም ከስምህ ማንም ከእንግዲህ ወዲህ እንዳይዘራ ስላንተ አዟል። ከአምላኮች ቤት የተቀረጸውንና ቀልጦ የተሰራውን ምስል አጠፋለሁ። አንተም የተጠቃህ ነህና መቃብርህን እምሳለሁ። እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቶአልና ከእንግዲህም ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችን አድርግ፣ ስዕለቶችህንም ክፈል። ምዕራፍ 2 የሚቀጠቅጥ በአንተ ላይ ወጥቷል። ምሽግን ጠብቅ፣ መንገድንም ሰልል፣ ወገብህን አጽና፣ ኃይልህንም እጅግ አበርታ። ዘራፊዎች ዘርፈዋቸዋልና የወይናቸውንም ማረግ አጥፍተዋልና። እግዚአብሔር የያዕቆብን ክብር እንደ እስራኤል ክብር ይመልሳል። የኃያላኑ ጋሻ ቀልቷል፣ ጽኑዓንም ቀይ ልብስ ለብሰዋል። እርሱም በሚያዘጋጅበት ቀን ሰረገሎች እንደ እሳት ይንቦገቦጋሉ፣ የጦሩም ሰሞያ ይወዘወዛል። ሰረገሎች በመንገድ ላይ ይነጉዳሉ፣ አደባባይም ይጋጫሉ። መልካቸውም እንደ ፋና ነው፣ እንደ መብረቅም ይከንፋሉ። መሳፍንቱን ያስባል፣ ባረማመዳቸውም ይሰናከላሉ። ፈጥነው በቅጥሯ ላይ ይወጣሉ፣ መጠጊያም ተዘጋጀለት። የወንዞቹም መዝጊያዎች ተከፈቱ፣ የንጉሡ ቤትም ቀለጠች። ንግሥት ተገለጠች፣ ተማረከችም። ሴቶች ባሪያዎቿም እንደ ርግብ እየጮኹና ደረታቸውን እየመቱ ዋይ ዋይ ይላሉ። ነነዌ ግን ከድሮ ዘመን ጀምራ እንደ ተከማቸው ውሃ ነበረች። አሁን ግን ይሸሻሉ። እነርሱም ቁሙ ቁሙ ይላሉ፣ ነገር ግን የሚመለስ የለም። መዝገቧ መጨረሻ የለውምና የከበረውም የዕቃዋ ሁሉ ብዛት አይቆጠርምና። ብሩን በዝብዙ፣ ወርቁንም በዝብዙ፣ ባዶና ባድማ ምድረ በዳም ሆናለች። ልብ ቀልጧል፣ ጉልበቶችም ተብረክርከዋል። በወገቧም ሁሉ ሕማም አለ። የሰዎችም ሁሉ ፊት ጠቁሯል። የአንበሶችም መደብ፣ የአንበሶችም ደቦል የሚሰማራበት፣ አንበሳውና አንበሳይቱ ግልገሉም ሳይፈሩ የሚሄዱበት ስፍራ ወዴት ነው?
አንበሳው ለልጆቹ የሚበቃውን ነጠቀ፣ ለንስቶቹም ሰበረላቸው። ዋሻውን በንጥቂያ መደቡንም በቅሚያ ሞልቶታል። እነሆ ባንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ሰረገሎቿን አቃጥዬ አጤሳለሁ፣ ሰይፍም የአንበሳ ደቦሎችሽን ይበላቸዋል። ንጥቂያሽንም ከምድር አጠፋለሁ። የመልእክተኞችሽ ድምፅ ከእንግዲህ ወዲህ አይሰማም። ምዕራፍ 3 ለደም ከተማ ወየውላት! በሁለንተናዋ ሐሰትና ቅሚያ ሞልቶባታል። ንጥቂያ ከእርሷ አያልቅም። የአለንጋ ድምፅ፣ የመንኮራኩርም ድምፅ፣ የፈረሶችም ኮቴ፣ የፈጣን ሰረገላም ጩኸት ተሰምቷል። ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል፣ ጦሩም ይበለጨለጫል። የተገደሉትም ይበዛሉ፣ በድኖችም በክምር ይከመራሉ። ሬሳቸውም አይቆጠርም፣ በሬሳቸውም ይሰናከላሉ። ስለተዋበችው ጋለሞታ ግልሙትና ብዛት ይሆኗል። እርሷም በመተቷ እጅግ በለጠች። አሕዛብንም በግልሙትናዋ ወገኖቿንም በመተቷ ሸጠች። እነሆ ባንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ልብስሽን በፊትሽ እገልጣለሁ፣ አፍረተ ሥጋሽንም ለአሕዛብ ነውርሽንም ለመንግሥታት አሳያለሁ። ርኩሰትንም በላይሽ እጥላለሁ፣ እንቅሽም አለው፣ ማላገጫም አደርግሻለሁ። የሚያይሽም ሁሉ ካንቺ ሸሽቶ ነነዌ ባድማ ሆናለች። የሚያለቅስላትስ ማን ነው? የሚያጽናናትስ ከወዴት እፈልጋለሁ ይላል። አንቺ በመስኖች መካከል ከተቀመጠችው ውሃም በዙሪያዋ ከነበራት ምሽጓም ባህር ከነበረ ቅጥሯም በባህር ውስጥ ከነበረ ከኖእ አሞን ትበልጫለሽን? ኢትዮጵያና ግብጽ የማይቆጠር ኃይሏ ነበሩ። ፉጥና ልቢያ ረዳቶቿ ነበሩ። እርሷ ግን ተማርካ ፈለሰች። ሕፃናቶቿ በመንገድ ሁሉ ራስ ላይ ተፈጠፈጡ። በከበርቴዎቿም ላይ ዕጣ ተጣጣሉ። ታላላቆቿም ሁሉ በሰንሰለት ታሰሩ። አንቺም ትሰክሪያለሽ፣ ወራዳም ትሆኛለሽ። አንቺ ደግሞ ከጠላት የተነሳ መጠጊያን ትፈልጊያለሽ። አምባሽ ሁሉ የመጀመሪያውን የበለስ ፍሬ እንደያዙ እንደ በለስ ዛፎች ነው። ቢወዛወዝ በሚበላው አፍ ውስጥ ይወድቃል። እነሆ በመካከልሽ ያሉ ሕዝብሽ ሴቶች ናቸው። የአገርሽ በሮች ለጠላቶችሽ ፈጽሞ ተከፍተዋል። እሳትም መወርወሪያዎችን በልቷል። ከበው ያስጨንቁሻልና ዋን ቅጂ፣ አምባሽን አጠንክሪ፣ ወደ ጭቃ ገብተሽ እርገጪ፣ የጡብን መሳሪያ ያዢ። በዚያ እሳት ይበላሻል፣ ሰይፍ ያጠፋሻል፣ እንደ ደጎቢያ ይበላሻል። እንደ ደጎቢያ ብዢ፣ እንደ አንበጣም ተባዢ። ነጋዴዎችሽን ከሰማይ ከዋክብት ይልቅ አበዛሽ። ደጎቢያ ተዘረጋ በረረም። በአንቺ ዘንድ ዘውድ የጫኑት እንደ አንበጣ አለቆችሽም እንደሚንቀሳቀሱ ኩብኩባዎች ናቸው። በብርድ ቀን በቅጥር ውስጥ ይቀመጣሉ፣ ፀሐይም በወጣች ጊዜ ያኮበኩባሉ። ስፍራቸው ቤት እንደሆነ አይታወቅም። የአሦር ንጉሥ ሆይ እረኞች አንቀላፍተዋል፣ መኳንንቶች ማርፈዋል። ሕዝብህም በተራሮች ላይ ተበትኗል፣ የሚሰበስበውም የለም። ስብራት አይፈወስም፣ ቁስልህም ክፉ ነው። ወሬህንም የሚሰሙ ሁሉ እጃቸውን ባንተ ላይ ያጨበጭባሉ። ክፋት ሁል ጊዜ ያላለፈችበት ሰው ማን ነውና?